የአውሮፓ አሳሾች ወይም ደግሞ የታሪክ ተመራማሪዎችም ይሆኑ ፈላጊዎች ጋዜጠኞችም ይሆኑ በነፍሳቸው ተወራርደው ውቅያኖስን አቋርጠው የበረሃን ማቃጠል ታግሰው በነፍሳቸው እየተወራረዱ ብዙ ርቀትን በእግራቸው እየተጓዙ ወደ ኢትዮጵያ ሊፈልጓቸው የሚመጡ በርካታ ነገሮች አሉ። ዛሬ ሶስቱን ይዤላችሁ መጥቻለሁ። እነዚህን ነገሮች የሚፈልጉት ጥበብንና ዕውቀትን ለማግኘት ብቻ ሳይሆን ከጀርባውም ታላቅ ሴራ አለ። ይህ ታላቅ ሴራስ ምንድነው የሚለውን እናያለን። ውድ የኢትዮጵያ አምባ ሚዲያ ቤተሰቦቻችን እንደምን አላችሁ? እኔ ሰብሎንጌል ጸጋ ነኝ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ፕሮግራማችንን ስትከታተሉ ላይክ፣ ኮሜንት፣ ሼር በማድረግ አብራችሁን ቆዩ። ከሶስተኛው ነው የምጀምርላችሁ። እነዚህ አሳሾች በነፍሳቸው ተወራርደው ወደ ኢትዮጵያ ሊፈልጓቸው ከሚመጡ ወሳኝ ነገሮች መካከል ለዛሬ ሶስቱን ነው ይዤላችሁ የመጣሁት። ከሶስተኛው እንጀምራለን። ፕሪስተር ጆን በመካከለኛው ዘመን አውሮፓውያን በጨለማ ዘመን ውስጥ በነበሩበት ጊዜ ላይ አንድ ነፃ የሚያወጣን የክርስቲያን ንጉስ ከምስራቅ ይመጣል እያሉ ተስፋ በማድረግ ይጠባበቁ ነበረ። ይሄ ንጉስን ፍለጋ ታዲያ ብዙ ቦታ ዞረዋል። ከዚህ መካከል ወደ ህንድ አቅንተው ነበረ። ብዙ ቦታ ከኳተኑ በኋላ ግን የዚህ ንጉስ መገኛ ኢትዮጵያ ናት ብለው አመኑ። ምክንያቱም ኢትዮጵያ በዚያን ዘመን ነገስታቶቿ ክህነትንና ንግስናን በአንድ ላይ የያዙ ነበሩ። ታዲያ ይሄ ፕሪስተር ጆንም ቄሱ ዮሐንስ ወይም ቄሱ ንጉስ ቅስናንም ንግስናንም የያዘ ስለነበረ ወደ ኢትዮጵያ ይሄንን ንጉስ ፍለጋ መምጣት ጀመሩ ማለት ነው። እነማን መጡ? በመጀመሪያ ወደዚች ምድር እንግዲህ ይሄንን ንጉስ ፍለጋ የመጣው ፔሮዳ ኮቬልሃ ይባላል። ፖርቹጋላዊ ነው። የፖርቹጋል ንጉስ ዳግማዊ ጆን ነው ይሄንን ሰው በሚስጥራዊ ውክልና ወደ ኢትዮጵያ የላከው። እና ምን አለው? ወደ ኢትዮጵያ ሄደ ፕሪስተር ጆንን ፈልገህ አገኝና በመካከላችን የንግድ ስምምነት እንዲፈጠር አድርግ ብሎ ነበረ የላከው። ይህ ሰው በአጼ እስክንድር ዘመን ወደ ኢትዮጵያ እንደመጣ ይነገራል። ነገር ግን በአጼ ልብነ ድንግልም በአጼ ገላውዲዮስ ዘመንም ኖሯል። እንዲያውም ለ30 ዓመት ኑሮውን ሁሉ እዚህ መስርቶ እንደቆየ ይነገራል። አግብቶ ወልዶ እንደኖረ ይነገራል። እና በእነዚህ በሶስቱ ዘመናት ከአጼ ልብነ ድንግል ከሳቸው በፊት በእስክንድርም በልብነ ድንግልም በገላውዲዮስም ዘመን የነበረ ሰው ነውና የኢትዮጵያ ነገስታት እጅግ ወደውትና ተቀራርበው ስለነበረ ተመልሰህማ ወደ ሀገር አትሄድም ስላሉት እዚሁ ቀርቶ ኢትዮጵያ ላይ ለ30 ዓመት እንደኖረ ይነገራል ይሄ ሰው ማለት ነው። ነገር ግን ፕሪስተር ጆንን ለመፈለግ ነውና የመጣው ለፖርቹጋላዊው ንጉስ እንዲህ የሚል ደብዳቤ ልኮ ነበረ። የፕሪስተር ጆን ቤተመንግስት ደርሻለሁ። ኃይሉ እጅግ ሰፊ ነው። ግዛቱም እስከ ቀይ ባህር ይደርሳል ሲል እንግዲህ መስክሯል ማለት ነው። በኢትዮጵያ ያየውን ተናግሯል ማለት ነው። ሁለተኛው ደግሞ ፍራንሲስኮ አልፋሬዝ በአጼ ልብነ ድንግል ዘመን ወደ ኢትዮጵያ የመጣ ሰው ነው። እሱም ከመጣባቸው ነገሮች መካከል አንዱና ዋነኛው ይሄንን ቄሱ ዮሐንስ የተባለውን ፕሪስተር ጆን አውሮፓውያን እንግዲህ በባትሪ የሚፈልጉትን ነፃ የሚያወጣቸውን ንጉስ ፍለጋ ወደ ኢትዮጵያ ከመጡ ሰዎች መካከል አንዱ ነው ፍራንሲስኮ አልፋሬዝ። በአጼ ልብነ ድንግል ዘመን የመጣ ሲሆን በወቅቱም በኢትዮጵያ የነበሩትን የላሊበላ ውቅር አብያተ ክርስቲያናት በተመለከተ ጊዜ ይህ በሌላው ስፍራ ላይ የሚገኝ እንዴት አይነት አስደናቂና አስገራሚ ቦታ ነው ብሎ በጣም ተደሞ ነበረ ማለት ነው። ፍራንሲስኮ አልፋሬዝ በዓለም ላይ እንዲህ ያለ ድንቅ ነገር የለም ብሎ መስክሯል። የላሊበላን አሰራር ተመልክቶ ማለት ነው። በየትኛውም የዓለም ቦታ ላይ እነዚህ የሉም ብሎ ተናግሯል። ከዚህ ውጪ ደግሞ ዘ ፕሪስተር ጆን ኦፍ ዘ ኢንዲስ በተሰኘ መጽሐፉ ላይ ፕሪስተር ጆን ተረት አይደለም፣ እርሱ ከየትኛውም የአውሮፓ ንጉስ ይልቅ ፈርሃ እግዚአብሔር ያለውና ኃያል የሆነ የነገስታት ንጉስ ነው ሲል ገልጿል። እንግዲህ ፍራንሲስኮ አልፋሬዝ በአጼ ልብነ ድንግል ዘመን የመጣው ብለናልና ፕሪስተር ጆንን አድርጎ የሳለው አጼ ልብነ ድንግልን ነው ወይስ አጼ ገላውዲዮስን ነው? ምናልባት ከነዚህ ከሁለቱ መካከል ነው ማለት ነው። ምክንያቱም የነሱን የንግስና ስርዓት የነበራቸውን ፈሪሃ እግዚአብሔር ስርዓታቸውን በሙሉ ተመልክቶ በጻፈው ጽሁፍ ላይ እንግዲህ
ከአውሮፓውያን በላይ ፈሪሃ እግዚአብሔር ያለው ታላቅ ንጉስ ነው ሲል መስክሯል ማለት ነው። ሌላው ሚጌል ዲ ኢራጎን የተባለ ሰው ነው። ይሄ ሰው ፖርቹጋላዊ ነው። እንደምናውቀው በግራኝ አህመድ ወረራ ወቅት የኢትዮጵያው ንጉስ አጼ ልብነ ድንግል ለእርዳታ እጃቸውን የዘረጋው ወደ ክርስቲያኑ መንግስት የፖርቹጋል መንግስት ነበረ። ያው በክርስትና ሰበብ እንተጋገዛለን እንረዳዳለን ብሎ ማለት ነው። በወቅቱ የፖርቹጋል መንግስት ለአጼ ልብነ ድንግል ፈጣን ምላሽ አልሰጡትም ነበረ። ዘግይተው አጼ ልብነ ድንግልም በህይወት ካለፉ በኋላ በአጼ ገላውዲዮስ ዘመን ነው እንግዲህ ጦሩ ወደ ኢትዮጵያ የደረሰው ማለት ነው። በዛን ጊዜ ከመጡ ሰዎች መካከል አንዱ ነው ሚጌል ዲ ኢራጎን የተሰኘው ሰው ማለት ነውና በዚያውም ምን ብለው ነው የመጡት? የፕሪስተር ጆንን ልጆች እንርዳቸው እናግዛቸው ብለው ነው ወደዚህ ሲመጡም ብለው የመጡት ማለት ነውና ምን ብሏል ማለት ነው? እነዚህ ሰዎች ምን ብሏል? የኢትዮጵያ ንጉስ ወይም ደግሞ ይሄ ፕሪስተር ጆን የተባለው ለነፍሳቸው እንኳን የማይራሩ ለክርስትናቸውና ለሃይማኖታቸው ሲሉ ለህይወታቸው ለነፍሳቸው እንኳን የማይራሩ ነገስታት ያሉበት የፕሪስተር ጆንን ሀገር ጎበኘው ሲል ገልጿል ማለት ነውና በጣም በርካታ ሰዎች ይሄንን ንጉስ ፍለጋ ወደዚህ ምድር መጥተዋል ማለት ነውና ታሪኩ እንደ ተረት እንደ ታማኝ እንዳልሆነ ነገር አሁን ይነገር እንጂ አውሮፓውያን ግን በመካከለኛው ዘመን ላይ ህይወታቸውን ዋጋ ላይ ጥለው እንዳሁኑ ትራንስፖርት ባልቀለለበት ጊዜ በውቅያኖስና በበረሃ አቋርጠው ይሄንን ንጉስ ፍለጋ ወደ ኢትዮጵያ ይመጡ ነበር ማለት ነው። ከሶስተኛው ነው የጀመርነው። ወደ ሁለተኛው እንለፍ። አሁን ሁለተኛ እንግዲህ ብዙዎች እስከ አሁኗ ሰዓት ድረስ አሁን እስካለንበት ዘመን ድረስ ፍለጋቸውን ያላቋረጡት ደከመን ሰለቸን ብለው ያልተዉት ሌላው አንገብጋቢና በኢትዮጵያ ውስጥ የሚገኘው ውዱ ቁልፉ ታላቁ ቅርስ ታቦተ ጽዮን። ታቦተ ጽዮንን ለተለያየ ዓላማ ፍለጋ መጥተዋል። አንዳንዶቹ እውነት ታቦተ ጽዮን አለች አልጠፋችም እውነት አሁን ድረስ አለች የሚለውን ለማረጋገጥ የመጡ አሉ። ኢትዮጵያ ውስጥ ስለመገኘቷም ለማረጋገጥ የመጡ ሰዎች አሉ። እንደዚሁም ደግሞ ለክፉ ዓላማም ተነሳስተው ምናልባት ከተቻለ ከኢትዮጵያ ያንን ታቦት ሰርቆ ለመውሰድ ለስርቆት የመጡ አሉ። እንደገና ደግሞ ታቦተ ጽዮን ታላቅ ኃይል ያላት ስለሆነች እሷን ከተቆጣጠርን በጦርነቶች ላይ ማሸነፍ እንችላለን እያሉ ጥሩ ባልሆነ ነገር ለመጠቀም ማስበው የመጡ ሰዎች አሉ። ከነዚህም መካከል የመጀመሪያው ናዚ ጀርመን በአዶልፍ ሂትለር ትዕዛዝ የመጡ ጀርመናውያን እንዳሉ በታሪክ ውስጥ ይነገራል። እነዚህ ሰዎች በሁለተኛው የዓለም ጦርነት ዋዜማ አካባቢ ወደ ኢትዮጵያ እንደመጡ ይነገራል። እንደዚሁም ጣሊያን ኢትዮጵያን በወረረችበት ወቅት ከጣሊያን ጋር ተባብረው ወደ ኢትዮጵያ ገብተው በወቅቱ ጣሊያን ኢትዮጵያን ታዋክብ ስለነበረ ያንን ክፍተት በመጠቀም ይህንን ቅርስ ፍለጋ እሱን ካገኘን ኃይል ይጨምርልናል በጦርነትም እናሸንፋለን ብለው እንግዲህ ያው ገና ሁለተኛው የዓለም ጦርነት እየተሟሟቀ የነበረበት ወቅት ስለሆነ ታቦተ ጽዮንን ለመፈለግ መጥተዋል። ወደ አክሱምን ባቀኑበት ጊዜ በወቅቱ የነበሩ የኢትዮጵያ አርበኞች በጣም ጽኑ ተጋድሎ ያደርጉ ስለነበረ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታቦት እጅግ ጥብቅና ሚስጥራዊ የሆነ ጥበቃ ታደርግ ስለነበረ እንኳንስ ታቦቱን አግኝተው ሊወስዱ ይቅርና አክሱም ከተማ ራሱ በሚፈልጉት መንገድ እንዳልገቡ ይነገራል ማለት ነው የነዚህ የናዚ ጀርመኖች። ሁለተኛው እንግሊዛዊው ተመራማሪ ግራሃም ሃንኮክ ነው። በ1980ዎቹና 90ዎቹ አካባቢ ለ10 ዓመታት ያህል ወደ አክሱም ተመላልሶ ታቦተ ጽዮንን ለማግኘት ለማየት ጥናትና ጥረት ያደረገ ሰው ነው። ይህ ሰው እንግሊዛዊ ተመራማሪ ነው። ዘ ሳይን ኤንድ ዘ ሲል የሚለው መጽሐፉ ዓለም በጣም ከጫፍ እስከ ጫፍ ያነበበበት የተገረመበት መጽሐፉ ነው። እሱም በዚህ መጽሐፍ አማካኝነት ዝናን ገንዘብንም አግኝቶበታል። ከሱ በኋላ በርካታ ተመራማሪዎችና አጥኞችም ታቦተ ጽዮንን እንፈልጋለን ብለው ወደ ኢትዮጵያ መጥተዋል ማለት ነው። የግራሃም ሃንኮክን ታቦተ ጽዮንን ፍለጋ መጽሐፍ እኔ መጀመሪያ ሳነበው አዎንታዊ ጎኑ ወይም ደግሞ ፖዚቲቭ ጎኑ ብቻ ነበረ የታየኝ። ነገር ግን መጽሐፉን በደንብ ደጋግማችሁ በጥንቃቄ ስታነቡት
በጣም ብዙ እንከን ውስጡ ላይ ታገኙታላችሁ። የኢትዮጵያን ታሪክ ባፋለሰ መንገድ የተጻፉ በርካታ ነገሮች አሉ። ከዛ ውስጥ መካከል አንዱ አሁን ላሊበላን ነው። የላሊበላ ውቅር አብያተ ክርስቲያናት እጅግ አስገራሚና አስደናቂ ከመሆናቸው የተነሳ ኢትዮጵያውያን አልገነቧቸውም የሚል እሳቤ እንዳለ ታውቃላችሁ። ከዚህ በፊትም የሰራንላችሁ መርሃ ግብር አለ። ግራሃም ሃንኮክም በዚያ መጽሐፉ ላይ እንግዲህ ዋና ዓላማው ታቦተ ጽዮን ብትሆንም ታቦተ ጽዮንን ፍለጋ ብዙ ቦታዎች ጣና፣ ቂርቆስ፣ ላሊበላ ብዙ ቦታዎች ጎንደርም ሄዶ ስለነበረ በዛ ቦታ ላይ ስለሚያቸው ስለሚሰማቸው ነገሮች የራሱን ሐሳብ አስፍሯልና የላሊበላ ውቅር አብያተ ክርስቲያናትንም በተመለከተ እንግዲህ በወቅቱ ከኢየሩሳሌም ወደ ኢትዮጵያ ከንጉሱ ጋር አብረው የመጡ ቴምፕላርስ የተባሉ የሰዎች ወይም ደግሞ በወቅቱ በኪነ ህንፃ ጥበባቸውና ክህሎታቸው የሚታወቁ ግሩፖች ቴምፕላርስ የሚባሉ ነበሩ። እነሱ እንደገነቡት እና እንደውም የነሱ መለያ የሆነች መስቀል እዛው ላሊበላ ላይ እንደተመለከተ እንደማረጋገጫ እሱን አስቀምጧልና ግራሃም ሃንኮክ በደንብ መጽሐፉን ይሄ ታቦተ ጽዮንን ፍለጋ በሚል እንግዲህ ወደ አማርኛም የተተረጎመውን መጽሐፉን ደጋግማችሁ ስታነቡት እንደዚህ አይነቶች እንከንን ታገኛላችሁ። ለማንኛውም ታቦተ ጽዮንን ፍለጋ ለ10 ዓመታት አክሱም ተመላልሷል እና እሱ እንዳሰበው ታቦቱን ፊት ለፊት ማግኘት አልቻለም። ነገር ግን የታቦተ ጽዮንን ጠባቂ በአካል ማግኘት ችሎ ነበረ እና ሁሉን ነገር አይቶ መርምሮ ከ10 ዓመት ቆይታው በኋላ በጻፈው መጽሐፉ ላይ እንዲህ ብሏል። እኔ ወደ አክሱም የመጣሁት የታሪክ እንቆቅልሽ የምፈታ መስሎኝ ነበረ። ነገር ግን የተረዳሁት በሕያውና በሚያስፈራ መለኮታዊ ክብር ፊት መቆሜን ነው። ጠባቂውም ይህ እንጨት አይደለም፣ ድንጋይም አይደለም፣ የእግዚአብሔር የራሱ መገኘት ነው እንጂ ብለውኛል ሲል ሐሳቡንም ገልጿል ማለት ነው። በሶስተኛ ደረጃ ታቦተ ጽዮንን ወደ ኢትዮጵያ ፍለጋ ወደ ኢትዮጵያ ከመጡ አካላት መካከል እንግዲህ አሁንም የምጠቅስላችሁ ግለሰቦችን ሳይሆን በሀገር ደረጃ ወይም ደግሞ በማህበረሰብ ደረጃ ይህንን ታቦት የፈለጉ የእስራኤል መንግስትና ምሁራን እንዳሉ የታሪክ ማስረጃዎች ያሳያሉ። ታቦተ ጽዮን ወደ ኢየሩሳሌም መመለስ አለባት፣ ወደ እስራኤል መመለስ አለባት በሚል በርካታ የእስራኤል ተመራማሪዎች ወይም ደግሞ አሳሾች በቀጥታም ሆነ በተዘዋዋሪ መንገድ ወደ ኢትዮጵያ ይህንን ታቦት ፍለጋ እንደሚመጡ ይነገራል። በተለይ በ1970ዎቹ እና በ1980ዎቹ በተደረጉ ኦፕሬሽኖች በተለይ ቤተ እስራኤላውያንን ከኢትዮጵያ ለመውሰድ በተደረጉ ዘመቻ ሙሴ፣ ዘመቻ ሰለሞን ወዘተ በተባሉ ኦፕሬሽኖች ላይ በዚያውም ታቦተ ጽዮንን ፍለጋ ብዙ ይሞክሩ እንደነበረ የተጠቀሱ ታሪኮች አሉ። ነገር ግን ብዙዎች ቢደክሙም ቢያስሱም ታቦተ ጽዮንን በሚፈልጉትና አለ በተባለበት ቦታ ላይ ሊያገኙ አልቻሉም ማለት ነው። እንግዲህ እነዚህ ነገሮች አሁንም ቆመዋል ማለት አይደለም። በተዘዋዋሪ መንገድ አሁንም ድረስ እነዚህ የአውሮፓ አሳሾች፣ ተመራማሪዎች ወደ ሀገራችን ወደ ኢትዮጵያ በብዙ ምክንያት ይመጣሉና ያው ሁሉም በአሉታዊ ነገር ባይመጡም ግን አብዛኞቹ በሚባል ሁኔታ የኢትዮጵያን ቅድስና ለመስረቅ ኃይሏን ለማዳከም ያስባሉና አሁን ደግሞ የአውሮፓ አሳሾችና ተመራማሪዎች በነፍሳቸው ተወራርደው ወደ ኢትዮጵያ ሊፈልጉት ከሚመጡት ነገር መካከል ወደ አንደኛው እንሂድ ማለት ነው። የአባይ ምንጭን ወይም ግዮንን አብዛኞቹ ተመራማሪዎች ወደ ኢትዮጵያ ሲመጡ የአባይን ምንጭ ፍለጋ የአባይን ወንዝ መነሻ ፍለጋ ሲሉ ነበርና ምንድነው ለመሆኑ የሚያደርግላቸው የአባይን ምንጭ ማወቅ የአባይን መነሻ ማወቅ ምን ያህል አስፈላጊ ቢሆን ነው ብዙዎች ህይወታቸውን ዋጋ የከፈሉለት ብዙዎች የተንከራተቱለት? እንደው አንድ ጀብዱ ለመስራት ብቻ ነው ወይስ ሌላ ትልቅ ምክንያት አላቸው? እነማንስ የአባይን ወንዝ መነሻ እንፈልግ ብለው መጥተዋል? በጣም ብዙ ተመራማሪዎችና አሳሾች ናቸው የመጡት። ለዛሬ ግን ሶስቱን ብቻ ነው ይዤላችሁ የቀረብኩት። የመጀመሪያው ፔድሮ ፖኤዝ ነው። ፔድሮ ፖኤዝ ወደ ኢትዮጵያ ከመጡ ኢየሱሳውያን ወይም ደግሞ ሚስዮናውያን መካከል አንደኛው ነው። ከዚህ በፊት አንድ መርሃ ግብር ሰርቼላችኋለሁ። በዚህ ሰው በአፄ ልብነ ድንግል ዘመን ከግራኝ ጦርነት በኋላ ከፖርቹጋል የኢትዮጵያ መንግስት ለማገዝ የመጣ ነው። በመጡ ጊዜ አፄ ገላውዲዮስን ነው ያገኘውና ይሄ ሰው በጣም ደፋር ሰው ነው።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጥሎ ወደ ካቶሊክ ለመቀየር ጥረት ያደረገ ሰው ነው ማለት ነውና በአፄ ገላውዲዮስ ጊዜ ያው እሳቸው በጣም ጠንካራና ብርቱ ንጉስ ስለነበሩ በፍጹም የማይደረግ ነገር ነው ብለው አሳፍረው ሸኙት። ከዛ በኋላ ደግሞ ኃይላቸውን አጠናክረው ዳግም በአፄ ሱሰንዮስ ዘመን ወደ ኢትዮጵያ መጥተው ያው ከካቶሊክ ጋር በተያያዘ የተፈጠረውን ታሪክ ታውቁታላችሁና ይሄ ፔድሮ ፖኤዝ እንግዲህ ሃይማኖታዊ ዋና ዓላማ ቢኖረውም በጎን ደግሞ የአባይን ወንዝ መነሻ እፈልጋለሁ ብሎ ያስስ ነበረ። ትኩረቱን በጣና ላይና በግሽ አባይ ላይ ያደርግ ነበረ። ምክንያቱም ለኢትዮጵያውያን የአባይን መነሻ ለማግኘት እንደነሱ ብዙ ነገር አይፈልጉም አንፈልግም። የአባይ ወንዝ መነሻ ግሽ አባይ እንደሆነ እንግዲህ በአባታችን በአባ ዘርዓ ብሩክ ገድል ላይም እንደተጻፈው ብዙ ሃይማኖታዊ ማስረጃዎቻችን የሚያሳዩት ይሄንን ነው። ነገር ግን እሱ የአባይን መነሻ አገኛለሁ ብሎ ጣና ላይ ግሽ አባይ ላይ ምናምን ዙሪያ ይዞር ነበረ ማለት ነው። እናም ግሽ አባይን በተመለከተ ጊዜ የዓለም ትልቁ ሚስጥር ተፈታ ነበር ያለው። እንደዚሁም ደግሞ ሂስቶሪ ኦፍ ኢትዮጵያ በተሰኘ መጽሐፉ ላይ እንደ ቀድሞቹ ነገስታት እንደ ቂሮስ፣ እንደ ካምቤሴስ፣ እንደ ታላቁ እስክንድርና ጁሊየስ ቄሳር ለማየት እጅግ ይመኙት የነበረውን ነገር በማየቴ መደሰቴን እመሰክራለሁ ሲል የአባይን መነሻ አገኘው፣ እሱን በማግኘቴም እጅግ በጣም ተደስቻለሁ ሲል በመጽሐፍ ውስጥ ሐሳቡን ገልጿል ማለት ነው። ሁለተኛው የአባይን ወንዝ መነሻ ፍለጋ የመጣው ሰው ጄምስ ብሩስ ነው። ጄምስ ብሩስ ወደ ኢትዮጵያ የመጣበት በርካታ ዓላማ ቢኖረውም ወደዚህ ሲመጣ ግን ለኢትዮጵያ በወቅቱ ለነበሩት የኢትዮጵያ ነገስታትም ሆነ ለማንኛውም ሰው ይናገር የነበረው የአባይን ወንዝ መነሻ የጊዮንን ወንዝ ምንጭ ፍለጋ ብሎ ነበረ የመጣው። ይህ ሰው ስኮትላንዳዊ አሳሽ ሲሆን ከሱ በፊት ቀደም ሲል እንዳልነው ፔድሮ ፖኤዝ ወደ ኢትዮጵያ ቢመጣም እሱ ግን ለመጀመሪያ ጊዜ ወደ ኢትዮጵያ መጥቶ የአባይን ወንዝ ምንጭ እንዳገኘ አድርጎ ነው መጽሐፍም የጻፈው። የአባይን ምንጭ ያገኘሁት እኔ ነኝም ብሎ በኩራት ይናገር ነበረ ጄምስ ብሩስ። ትራቭልስ ቱ ዲስከቨር ዘ ሶርስ ኦፍ ናይል በተሰኘው መጽሐፉ ላይ ለ3000 ዓመታት የጥንታውያንና የዘመናውያንን ጥበብና ምርምር ሲፈታተን በኖረው በዚያ ስፍራ ላይ ቆሜያለሁ ሲልም ሐሳቡን ገልጿል በመጽሐፉ ላይ። ስለዚህ ጄምስ ብሩስ ሌላም ከኢትዮጵያ የሰረቀውና ሊፈልግ የመጣው ነገር አለ። እሱም መጽሐፈ ሄኖክ ነው። ይሄንን መጽሐፍ እንግዲህ ከኢትዮጵያ ወስዷል። እንዴት መጽሐፈ ሄኖክን ኢትዮጵያ እንዳለ አውቆ ሊፈልግ መጣ? እንዴት ነበረ ያገኘበት ሂደት? መጽሐፈ ሄኖክንስ ከወሰደው በኋላ ምን አደረገው? ለማን ሰጠው? ምን እያደረጉት ነው እስካሁን ድረስ የሚለውን በሌላ መርሃ ግብር ይዤላችሁ እቀርባለሁ። ዛሬ እነዚህ ሶስቱ ጉዳዮች ላይ ፕሪስተር ጆን፣ ታቦተ ጽዮን እና የአባይ ምንጭን የፈለጉ ሰዎች ላይ ትኩረት ስላደረግኩ ነው። በሚቀጥለው ከመጽሐፈ ሄኖክ ጋር በተያያዘ ስለ ጄምስ ብሩስ በሰፊው እንነጋገራለን። ሌላውና ሶስተኛው የአባይን ወንዝ ምንጭ ፍለጋ የመጣው ሰው ሰር ሳሙኤል ቤከር የተባለ ሰው ነው። ይህ ሰው እንግሊዛዊ አሳሽ ሲሆን ትኩረቱን በአባይ ወንዝ ተፋሰሶች ላይ አድርጎ ነበረ። በተለይ በአባይ ወንዝ በራሱና በተከዜ ወንዝ ላይ በጣም ጊዜ የወሰደ ጥናትና ምርምር ያደርግ ነበረ። ዘ ናይል ትሪቢዩተሪስ ኦፍ አቢሲኒያ በተሰኘ መጽሐፉም ላይ ኢትዮጵያ አባይ ሀብቱን የሚሰበስብባት ግምጃ ቤት ናት፣ ያለ ኢትዮጵያ ተራራማ ወንዞች ግብጽ በረሃ በሆነች ነበረ ብሎ ጽፏል ማለት ነው። እነዚህ አካላት እንግዲህ በተለያየ ዘመን ወደ ኢትዮጵያ በጣም ዋጋ ከፍለው የመጡ ሰዎች ናቸውና እናንተ ስታስቡት አሁን ባቀረብኩላችሁ መሰረት እንደው በዚህ መንገድ እነዚህን ነገሮች አገኘን ለማለት ከዛ መጽሐፍ ለመጻፍ እንደው ጀብዱ ፈጽመዋል ለማለት ብቻ ወደ ሀገራችን ኢትዮጵያ የመጡ ይመስላችኋል ወይ? ይሄ ፍለጋ ይሄ አሳሽነትስ ዛሬ ተቋርጧል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልንና እነሱ ሁሉ ግን የሚመሰክሩት አንድ ነገር ቢኖር ኢትዮጵያ
ተራ ሀገር ብቻ እንዳልሆነች የኃይል ምንጭ እንደሆነች አባይንም እኮ ሲፈልጉ ይህን ሁሉ የአባይን በረሃ እያቋረጡ የሚንከራተቱት በገነትን ፍለጋ እንደሆነም በአንዳንድ የታሪክ መዛግብት ላይ እናገኛለን። ምክንያቱም ግዮን በመጽሐፍ ቅዱስ ላይ ገነትን ከሚያጠጡ 4 አፍላጋት መካከል አንዱ እንደሆነ ተገልጿል። ግዮን ደግሞ አባይ ወንዝ እንደሆነ እነሱም ያምናሉ፣ እኛም እናምናለን። ስለዚህ ምንጩን ካገኘን በዚያውም ገነትን እናገኛታለን ማለት ነው። ይህንን ቦታ ደግሞ የተቆጣጠረ ሰው ኃይልን ያገኛል። ዓለምን የመግዛት ዓለምን የመቆጣጠር ኃይል ያገኛል ብለው በዚያም ምክንያት ጭምር ነው የአባይን ወንዝ ምንጭ እንፈልጋለን እያሉ በጣም ብዙዎች ትላንት ብቻ አይደለም ዛሬም ድረስ ገነትን ፍለጋ አሁን እኛ ገነት ኢትዮጵያ ውስጥ ናት ወይም ገነት እንደዛ የተያዙ ወሬዎች ሲነሱ እንስቃለን፣ በራሳችን እንሳለቃለን። እነሱ ግን በዚያ መንገድ አይደለም የሚያዩት ኢትዮጵያን ማለት ነው። ማን እንደሆነች ምን እንደሆነች ያውቃሉና እንዲያው ካልሆነም ዝም ብለው እጃቸውን አጣጥፈው እንደኛ ይሄማ ተረት ነው ይሄማ መታበይ ነው ሳይሆን የሚሉት አለመሆኑን ገነት እዚህ አለመገኘቷን ወይም ሌላ ስለ ኢትዮጵያ የሚነገሩ ታላላቅ ነገሮችን አለመሆኑን እንኳን ለማወቅ ትልቅ ምርምር አድርገው ጉልበታቸውን፣ ገንዘባቸውን፣ ዕውቀታቸውን ዋጋ ከፍለው ነው እነዚያ ነገሮች ላይ የሚደርሱት ማለት ነውና ከትላንት ጀምሮ እስከ ዛሬ ድረስ ኢትዮጵያን ያልተዋት ግን እያንዳንዱ አሳሽ እያንዳንዱ ተመራማሪ ኢትዮጵያ ውስጥ በመጣ ጊዜ በቀጥታ እንኳን የሚፈልጉትን ነገር ባያገኙ ኢትዮጵያ ግን የዋዛ ሀገር እንዳልሆነች በተለይ መንፈሳዊ ልዕልናን የተቀዳጀች አንድ ቀን ዓለምን እንደ ጥንቷ መልሳ የምታስተዳድር ታላቅ ሀገር እንደሆነች እነሱ ያምናሉ። በመሆኑ ዛሬም ድረስ ኢትዮጵያን ማሰስ ኢትዮጵያን መበርበር አልተውም ማለት ነው። ስለዚህ እናንተስ ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስፍሩልን። እንደዚሁም በቀጣይ እንድናቀርባቸው የምትፈልጉ ጉዳዮች ካሉ ከዚህ አውሮፓውያን ከሚያሰሷቸው ነገሮች ጋር በተያያዘም ይሁን ሌላ ማወቅ የምትፈልጓቸው የኢትዮጵያ ታሪኮች ካሉ መምህራንን አነጋግረን መጽሐፍን አገላብጠን ወደ እናንተ ይዘን እንቀርባለን። ይህንን መርሃ ግብር ብዙዎች ጋር እንዲደርስ ሼር አድርጉልን። አብራችሁን ስለነበራችሁ እጅግ አመሰግናለሁ። በሌላ መርሃ ግብር ደግመን እስከምንገናኝ በቸር ቆዩን። አበቃን።